አሉታዊ ኃይልን በማስወገድ በአዎንታዊ ኃይል እንሞላ። የተሻለ ሕይወት መኖር የምንችለው በአስተሳሰባችን ጥራትና በእምነታችን ጽናት መጠን ነው። ፍርሃት፣ ቅሬታ፣ ጥላቻ፣ ተስፋ መቁረጥን የመሰሉ አሉታዊ አስተሳሰቦች አቅማችንን ያዳክማሉ፣ ልባችንን ያጨልማሉ። ዛሬ ግን ምርጫችን የተለየ ይሆን። ይህን ቅሬታን በምስጋና እንቀይር፣ ጥላቻን በፍቅር እናሸንፍ፣ እንዲሁም ፍርሃትን በድፍረት እንገድል። ተስፋ መቁረጥን ደግሞ በብሩህ ተስፋ ተክተን እንኖር። አዎንታዊ ኃይል በአንድ ሰው ልብ የሚጀምር ቢሆንም ቤተሰብን፣ ማህበረሰብንና ሀገርን የሚቀይር ታላቅ የፍቅር ሰደድ እሳት ኃይል ነው። የጨለማ መኖር በመውቀስ ፋንታ አንድ ሻማ አብርተን እንዴት እንደምትደምቅ እናውራ። የችግርን መብዛት በመናገር ፋንታ የመፍትሄ አካል ሆነን እንደ አቅማችን ችግር እንፍታ። አሉታዊ ኃይልን ከሕይወታችን እናስወግድ። በአዎንታዊ ኃይል በተስፋ በፍቅርና በቁርጠኝነት እንሞላ። አመሰግናለሁ። ሰማኝ የዳዊት ልጅ ስለው ሰማኝ ባዘኔ ስጠራው ሰማኝ ሁሉም እያለፈ ሰማኝ ነግቶ አሳረፈኝ ሰማኝ